ምንም ዋሽተኸኝ አታውቅም። ዋሽተኸኝ አታውቅም ሊከብድ ይችላል፣ ግን እኔ አሁን አንቺ ማሽሽ ነገር ምን ነው አላውቅም። እሱ በተደባበቀ ነገር ላይ መቀጠል ስለማልፈልግ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ውሎ እንዴት ነው? ስራ፣ ጤና ሁሉ ቆንጆ ነው? በያላችሁበት ሁላችሁም ሰላማችሁ ይብዛልኝ። ሀገራችን ኢትዮጵያን እግዚአብሔር ይባርካት። እንግዲህ ቪዲዮ ምንድነው ሰሞኑን ሃይሚና ብሩኬ ቡታጅራ ከሄዱ በኋላ በጣም ማለት አይ ቲንክ በዚህ ሳምንት ውስጥ ትልቅ ውዝግብ ላይ ናቸው። ሃይሚ የሌለ አራስ ነብር ሆናለች። እንግዲህ ብሩኬ ምን ምስጢር እንደደበቃት አላቅም። እንግዲህ ንገሬ በጣም እያስጨነቀችው ነው እና ያው በባለፈ ራሱ አይታችኋል። የባለፈውን ቪዲዮ ወረቀት ጽፋ አስቀምጣለት በዛው ሄዳ ጠፍታ እሱ በጣም ተጨንቆ ነበርና ከስንት ቆይታ በኋላ መታ እንግዲህ ተገናኝተው ነበርና እስቲል ነው እሷ ምንድን እንደምትጠረጥረው ብሩኬ ጓደኛ ይዟል ብላ ነው እንግዲህ እየጠረጠረች ያለችው። እና እንግዲህ ንገረኝ እያለች እያፋጠጠችው ነው እሷ እንግዲህ እሱ ያው ምንም በነገራችን ላይ ብሩኬ እኔ ምን ልበላችሁ፣ በአካል የምታውቁት ሰው ታውቁታላችሁ። እኔ አንድ ሁለቴ ነው የማውቀው፣ ግን አንድ ሁለቴ አውቀዋለሁ፣ ግን እጅግ በጣም የዋህ አይደለም። ሌላ ሴት ቀና ብሎ ሊያይ እስቲል ከሷ ስር ራሱ አይለይም። በቃ እውነት ለመናገር ማለት ነው ከሃይሚ ከስሯ አይለይም ጭራሽ። እሷም እንደዛው ከሱ ስር። በነገራችን ላይ እነዚህ ልጆች ለመለያየት ጉድጓድ የማይቆፍር ሰው የለም። እኔ እንጃ ማለት እኛ ሀበሻ ስንባል ማለት ነው የሰውን እድገት አንፈልግም። ለምን እንደው አላውቅም፣ ግን እነሱን ልጆች ለመለያየት የማይቆፈር ጉድጓድ የለም። በቃ እውነት ለምን እኔ በዘመናችን በአሁኑ ሰዓት ወጣት ካፕሎች ቢኖሩ ብሩክና ሃይሚ ናቸው። ሌላም አሉ ብዙ፣ በጣም ብዙ፣ ግን ጎላ ብለው ሚዲያ ላይ እየታዩ ያሉት አሁን እነሱ ናቸው። እና ሃይሚ የሌለ ኃይለኛ ሆናለች። የምር ሃይሚ በዚህን ልክ ብሩኬን በጥፊ ጭራሽ የማይሆን ነው። እስኪ አንድ ቪዲዮ ላሳያችሁ። እንድትነግረኝ እየጠበቅኩ ነው። ሃይሚ ስነ ስርዓት አትጩይብኝ እንዴ! ምን አይነት ሰው ነህ? ምን ተፈጥሮ ነው እንደዚህ የሚያስኮን? እኮ ንገረኝ እያልኩ ነው እኮ ነው። ምንድነው የምነግርሽ? ምን ልንገርሽ እኮ እንዲፈጥራል በይኝሽ። ሃይሚ ያላወቅሽው ነገር አለ፣ ይሄን ነገር አልነገርኩሽም ብለህ ንገረኝ። እየጠበቅኩ ነው። ሃይሚ በጣም የምር አምርራለች። በጣም እንደ ድሮ አይደለችም። ሁሉ ነገራችን እንደ ድሮ አይደለም ብላለች። እንግዲህ መጨረሻቸው ምን ይሆን? የምር እውነትም ብሩክ ያርጎት ይሆን? ከሌላ ሰው ጋር ሌላ ህይወት ጀምሮ ይሆን? እውነትም እስኪ እኔ ጥያቄ ምልክት ነው ያረኩት። እስኪ እናንተ በኮሜንት አሳውቁኝ። እውነት ነው ግን በጣም ግራ የሚያጋባ ነው። ሃይሚ እንደ ድሮ አይደለችም። ድሮ አሁን ያው ለፕራንክም ለምንም አረ፣ ግን የሰሞኑ በጣም ከረር ያለ ነው እና በቃ እስቲል ነው የብሩክ ወንድም ራሱ ሀብ ዛሬ እንትን ብሎ ጠይቆታል። ግን ሃይሚ ጭራሽ መስሚዋ ጥጥ ሆኗል። አጅሪት አንድ ነገር ሰምታ ነው እንጂ እንደዚህ ዝም ብላ እንኳን እንትን አትልም። እና እንግዲህ መጨረሻው ምን ይሆን? ብሩኬን ራሱ አግኝታ ትላንትና ንገሬ በቃ እያለችው በጣም አፋጣ ይዘው ነበር። እስኪ አንድ ቪዲዮ ላሰማችሁ። እሺ ካሜራ መኖሩ ደብሮህ ነው? ምንም እኔ ካሜራ ኖረ ካሜራ ጀርባ ታወራኛለህ ወይስ ለምን የሰማሽውን ነገር አትነግሪኝም? ፊት ለፊት ማውራት ከብዶ ንገሪኝ፣ የሰማሽውን ነገር ንገሪኝ። እኔ የሰማሁት ንገሪኝና እኔ አትፍቾም ከሆነ እነግርሻለሁ። መረጃ አለኝ እያልኩ ነው እኮ ካለሽ። በነገራችሁ ላይ አንድ ነገር መናገር ፈልጋለሁ። ብሩክ ምንም ነገር የሚደብቅሽ እንኳን አይመስለኝም። እውነት ለመናገር ብሩክ በቃ ትልቁንም ትንሹንም አክባሪ ሰው ነው። እንደዚህ እንኳን ሚስጥር ካልሆነ በስተቀር የጓደኞቹ ሚስጥር ካልሆነ በስተቀር ሌላ ነገር አይደብቅሽም እውነት ለመናገር። እና ሃይሚ በዚህን ያክል አከረርሽው እና ትንሽ ማለት እንደዚህ በጉልበት ሳይሆን ሁሉም ነገር ቀስ በቀስ ነው ሁሉም ነገር እንትን የሚለው እና ቀስ ብለሽ ሁሉም ነገር ማጣራትም ትችላለሽ። የሰው ወሬ ግን አትስሚ። በአሁን ሰዓት ማለት ሰውን የሚለያይ ነው እንጂ የሚያቀራርብ የለም። በአሁን ሰዓት የፈለገ ጓደኛ የቅርብ ጓደኛ ራሱ ቢሆን ሰውን ለማራራቅ ነው እንጂ ለማቀራረብ የፈለገው ቢሆን እንትን አይልም። እና ሃይሚ
አራስ ነብር ሆናለች። እንግዲህ ይሄ ሌለ ጭራሽ በጥፊ እንግዲህ በፊት ነበር ካሁን በፊት ብዙ ጊዜ ሆኖታል። አይ ቲንክ ግን ትላንትና ነው ከትላንት ወዲያ አይ ቲንክ እንግዲህ ማለት በጣም ኃይለኛ ሆናለች። ያው እንግዲህ ሰሞኑን በነገራችን ላይ እነዚህ ልጆች በጣም የዩቲዩብ ምን ልበላችሁ የካፕሎች ተምሳሌት በቃ ለአዳዲስ መጪዎች ማለት እንደዚህ መሰረት የሆኑ ልጆች ናቸውና ደግሞ እኔ አንዳንድ ኮሜንት ሳያነብ ማለት ነው ቲክቶክ ላይ ተቆራርጦ ሄዶ ግማሹ የሃይሚ ደጋፊ ነው፣ ግማሹ የብሩክ ደጋፊ ነውና ላይክ እንደ አብርሽና እንደ ሩታ ማለት ነው እንደዛ ተከፋፍሎ ብቻ ያስጠላል የሚጻፈው ኮሜንት። በተለይ አሁን ስለ ሃይሚ የድሮ ፎቶዋን ከሱ ካሁኑ ፎቶ ጋር እያቀናበሩ የሚሰሩትን ስራ አይቻለሁ። ግን እንደዛ አይደረግም። እነሱ ሲጀመር አይለያዩም ማለት እንግዲህ ያው ፈጣሪ ያጣመረውን እናንተ የሰው ልጅ መቼም ሊለየው አይችልም። ዋናው ትልቁ መሰረቱ እግዚአብሔር ነው። ሁሉን ነገር እሱ ስላገናኛቸው ስለዚህ የሰው ልጅ የፈለገውን ቢያወራ ምንም ቢል እንትን አይለያያቸው። እስኪ አንድ ቪዲዮ ላሳያችሁ። በተደባበቀ ነገር ላይ መቀጠል ስለማልፈልግ የራሴን ህይወት ለመኖር ወይም ደግሞ አላቅም ራሴንም ለማረጋጋት ከዚህ ሀገር እሄዳለሁ። እኔ ከቪዲዮ ውጪ አውርተንበት ጠይቄው እኔ ብዙ ጊዜ ሃይሚ ዋሽተኛ አታውቅም የሆነ ነገር አለ ብዬ ጠረጠርኩ። እኔ ነገ ተነገ ወዲያ ምን እንደሚከሰት ምን እንደሚፈጠር ባላቅም የሆነ ነገርማ አለ። በቃ የሆነ ነገር ማለት እሱም ቢኖር እኔ እንጃ ብሩክ እንደዚህ ድብቅ አይደለም ማለት ሚስጥር ካልሆነ በስተቀር ማለት እሷን የሚደብቃት አይመስለኝም። እና ያው እንግዲህ ሃይሚ በቃ የሌለ በቃ እሷ አይደለችም። ይሄን ሰሞን አዲስ ዓመት ከመጣ ወዲህ እሷ አይደለችም። በቃ ታቻ ምናምን 2017ም 2016ም ቪዲዮ ሰርተዋል። ግን የዘንድሮ ደግሞ ስፔሻል ነው የምር እውነት ለመናገር ማለት ነው። ለምን በዚህ ልክ እስከ ጥፊ የሚያደርስ ድረስ እሱም ትግስቱ በቃ ለሰው ልጅ ካለው ክብር አንፃር እሱም ትግስቱ ለሴት ልጅ ያለው ክብር በቃ ለየትኛው ማህበረሰብ ያለው ክብር እስከ ጥግ ድረስ ነው። እና እንግዲህ በመካከላቸው የተገባውን ሰይጣን ትላንትና እንዳልኩት የተወጋ ይሁን ደግሞ እንደዚህ ስትል የትኛው ፓስተር እንዳትሉኝ እኔ እንደዛ አስቤ ሳይሆን ሰይጣን የተባለ ይፍረስ፣ በመካከላቸው የገባ ሰይጣን ይፍረስ። ሲቀጥል እናንተ መቼም መለያየት የሌለባችሁ ካፕሎች ናችሁ። ለወደፊት ለብዙ ልጆች ለብዙ ወጣቶች ተስፋ የምትሆኑ ናችሁ እና በመካከላችሁ ያለውን ፈጣሪ ይግባበት። እንወዳችኋለን። ደግሞ ወደ አዲስ አበባ መጣችሁ ብዙ ቪዲዮችን እንደምትሰሩ በቅርቡም እንደምትታረቁ ተስፋ አለን። እንወዳችኋለን። ቴንክ ዩ ሶ ማች